አስተውለህ ታውቃለህ? ምንም ሳታደርግ ዝም ብለህ ስትውል በዙሪያህ ያሉ ሰዎች ሁሉ ካንተ ጋር መሆን ያስደስታቸዋል። ነገር ግን ራስህን ማሻሻል ስትጀምር በድንገት አንተን ለማስቆም ከየት መጡ የማይባሉ ሰዎች ይበረክታሉ። ረፍዶብህ ስትነሳ፣ ቀኑን ሙሉ ስልክ ላይ ስታፈጥ፣ እንዲሁም ስለ ኑሮ ክብደት ስታማርር አይዞህ ወዳጄ ዘና በል ህይወት እንዲህ ናት ይሉሃል። ነገር ግን ጎህ ሳይቀድ 11 ሰዓት ስትነሳ፣ መጽሐፍ ማንበብ ስትጀምር፣ አዳዲስ ክህሎቶችን ስትማርና ለዓላማህ መስራት ስትጀምር እነዚህ ሰዎች ምን ይሉሃል መሰለ? ምን ነው አበዛኸው እኮ ረጋ በል እንጂ ራስህን ምን አድርገህ ቆጠርከው? አሁን ከኛ ልትበልጥ ነው ይሉሃል። ይህ ነገር አጋጥሞ የሚያውቅ ከሆነ እንኳን ደስ ያለ፣ ትክክለኛውን የህይወት መንገድ ጀምረሃል ማለት ነው። ዛሬ አንድ በጣም ወሳኝ የሆነ ጉዳይ ላስነሳልህ እወዳለሁ። ከዛ በፊት ግን ላይክ፣ ሰብስክራይብ፣ ሼር እና ሀሳቦችህን ኮሜንት ላይ ጻፍልኝ። በዙሪያህ ያሉ ሰዎች የአንተን እድገት ባይረዱትም እንኳን እንዴት በጸጥታ ራስህ ላይ አትኩረህ በህይወት ማሸነፍ እንደምትችል ልነግርህ ነው። ይህንንም በጣም ቀላል በሆነ መንገድ አስረዳሃለሁ። ምክንያቱም ስኬት ሁል ጊዜ ጫጫታ አይወድም። አንዳንዴ እጅግ ብልህነት የተሞላበት ስኬት በጸጥታ የሚመጣ ስኬት ነው። እስኪ አንድ የሚያስቅ እውነታ ልንገርህ። ህይወትህን ለመቀየር ስትወስን በድንገት በርካታ የህይወት አማካሪዎች ይፈጠሩልሃል። በህይወቱ አንዲት ገጽ መጽሐፍ አንብቦ የማያውቅ ዘመድህ የሙያ አማካሪ ይሆናል። ቀትር ላይ ከእንቅልፉ የሚነቃው ጓደኛ የጊዜ አጠቃቀም ሊቅ ሆኖ ይመጣል። አሁንም ድረስ ኖኪያ ስልክ የሚጠቀመው አጎትህ ደግሞ የቴክኖሎጂ አማካሪ ይሆናል። በድንገት ሁሉም ሰው ለአንተ የሚሆን ምክር አለው። ለምን ይመስልሃል? ምክንያቱም ያንተ ማደግ ለእያንዳንዱ ሰዎች ምቾት አይሰጣቸውም። አንተ ስትለወጥ እነሱም የራሳቸውን ህይወት መለስ ብሎ እንዲያዩ ታስገድዳቸዋለህ። ሁሉም ሰው ደግሞ የራሱን ጉድ በመስታወት ማየት አይወድም። ስለዚህ ምን ያደርጋሉ? እነሱ ምቾት ወደሚሰማቸው ዝቅተኛ ደረጃ አንተንም ወደ ታች ሊጎትቱህ ይሞክራሉ። ይህ ማለት ግን ክፉ ሰዎች ናቸው ማለት አይደለም። አንዳንዴ በቀላሉ ይፈራሉ። አንተ እንደምትለወጥ ይፈራሉ። ጥለሃቸው እንደምትሄድ ይፈራሉ። የአንተ ስኬት የእነሱን ሰበብና ስንፍና ገሃድ እንዳያወጣው ይፈራሉ። በዚህም ምክንያት እንዲህ ይሉሃል፣ እውነታውን ተቀበል፣ ከልክ በላይ አታልም። እኛ እኮ እንደዚህ ማድረግ አንችልም። ግን እኔን በደንብ አዳምጠኝ። ዓለምን የገነቡት እኮ ልክ እንደኔና እንዳንተ ያሉ ሰዎች ናቸው። እያንዳንዱ ትልቅ ኩባንያ በተራ ሰዎች ነው የተጀመረው። ታዋቂው የአሊባባ ኩባንያ የተጀመረው በንጽጽር ሲታይ በጣም ጠባብ በሆነች ክፍል ውስጥ ሻይ እየጠጡ እብድ በሚመስል ሀሳብ ባመኑ ጓደኛ ማቾች ነው። የሁሉንም ሰው ፍቃድና ማበረታቻ ብንጠብቅ ኑሮ ዛሬም ድረስ ሻያችንን እየጠጣን ስለ ኑሮ ከማማረር አንዘልም ነበር። አንድ ትልቅ የሆነ ምስጢር ላካፍልህ። እያደግክ በምትሄድበት መንገድ ላይ ሰላም እንዲኖርህ ከፈለግ በጸጥታ ማደግን ተማር። የምታደርገውን ነገር ሁሉ አዋጅ አታድርግ። አንዳንድ ሰዎች ያቀዱትን ሁሉ ማህበራዊ ሚዲያ ላይ ይለጥፋሉ። ነገ የራሴን ስራ ልጀምር ነው፣ ዘንድሮ 60 መጽሐፍትን ላነብ ነው፣ ህይወቴን ልቀይር ነው ይላሉ። ከ2 ሳምንት በኋላ ግን ተመልሶ የማይረባ ቪዲዮ በማየት ጊዜያቸውን ያጠፋሉ። እውነተኛ አሸናፊዎች ግን አካሄዳቸው የተለየ ነው። በጸጥታ ይሰራሉ፣ በዝምታ ያነባሉ፣ አዳዲስ ክህሎቶችን በድብቅ ይማራሉ። ከዚያም አንድ ቀን ሰዎች አይቷቸው ዋው እንዴት ተቀየርክ ይሏቸዋል። እነሱም አዎ ስራ በዝቶብኝ ነው ብሎ ፈገግ ይላሉ። የህይወትህን ጉዞ በአደባባይ መለፍለፍ አይጠበቅብህም። ምክንያቱም ሺህ ቃላት ከሚናገሩት በላይ አንድ ተግባር በድምቀት ይናገራልና። እስኪ አንዲት አጭር ታሪክ ልንገርህ። አንድ ሰው በአንድ ጊዜ 2 ጥንቸሎችን ለማባረር ሞከረ። ውጤቱ ምን ይሆን ይመስልሃል? አንዳችም ጥንቸል መያዝ አልቻለም። ነገር ግን ሙሉ ትኩረቱን አድርጎ አንዲት ጥንቸል ብቻ ቢያባረር ኖሮ የዕለቱ ራቱ የተረጋገጠ ነበር። ብዙ ሰዎች በህይወታቸው የሚወድቁት ብልህ ስላልሆኑ አይደለም። የሚወድቁት ትኩረታቸው ስለተበተነ ነው። ዛሬ የዩቲዩብ ቻናል መክፈት ይፈልጋሉ። ነገ ክርቢት ከረንሲ ላይ ለመንገድ ያስባሉ። በሚቀጥለው ሳምንት ደግሞ ሬስቶራንት የመክፈት እቅድ ያወጣሉ። ከ3 ወር በኋላ ምንም ነገር አይሳካም ይላሉ። እንዴት ይሳካል? ስኬት ትኩረትንና ትዕግስትን ይጠይቃል። አንድ ነገር ምረጥ፣ በዛ ላይ ስራ። በየቀኑ ራስህን
አሻሽል። እንዲሁም ጊዜ ስጠው። በርካታ ሰዎች ሙሉ ዕድሜያቸውን ራሳቸውን ከሌሎች ጋር በማወዳደር ያሳልፋሉ። ጓደኛዬ መኪና ገዛ፣ ዘመዴ ያገባ፣ አብሮ አደጌ ሀብታም ሆነ እያሉ ይብሰለሰላሉ። ንጽጽር እጅግ አደገኛ የሆነ ጨዋታ ነው። ምክንያቱም ሁልጊዜም ካንተ የተሻለ እና ከፊትህ የሚቀድም ሰው አይጠፋም። ሁልጊዜም ካንተ ይበልጥ ሀብታም፣ ይበልጥ ብልህ፣ ይበልጥ ፈጣን የሆነ ሰው ይኖራል። ስለዚህ ከሞላው ዓለም ጋር መወዳደር ከጀመርክ በፍጥነት ትደክማለህ። ከዚህ ይልቅ ከአንድ ሰው ጋር ብቻ ተወዳደር። እሱም ትናንትና ከነበረው ራስህ ጋር ነው። ራስህን እንዲህ ብለህ ጠይቅ። ዛሬ አዲስ ነገር ተምሬያለሁ፣ ክህሎቴን አሻሽያለሁ፣ ወደ እቅዴ አንድ እርምጃ ተራምጃለሁ። መልስህ አዎ ከሆነ አንተ እያሸነፍክ ነው። አሁን ደግሞ ትንሽ ምቾት ወደማይሰጥ ነገር ግን ፈጽሞ እውነት ወደ ሆነ ጉዳይ እንምጣ። አንዳንዴ ስትወድቅ በከፍተኛ ድምፅ የሚያንጨበጭቡልህ ሰዎች ስኬታማ ስትሆን ድምፃቸውን ያጠፋሉ። ይገርማል አይደል? በችግር ውስጥ ስታልፍ ሁሉም ሰው አይዞህ ከጎንህ ነን ይላሉ። ነገር ግን ማሸነፍ ስትጀምር በድንገት ስራ ይበዛባቸዋል፣ መደወል ያቆማሉ፣ አንተን ማበረታታት ይተዋሉ። ለምን? ምክንያቱም የአንተ ስኬት የእነሱን ስንፍናና ቁጭት ስለሚያስታውሳቸው ነው። ቢሆንም አትጥላቸው። የሰውን ልጅ ተፈጥሮ ለመረዳት ሞክር። አንዳንዴ ሰዎች በህይወት ውስጥ የሚመጡት ለአንድ ምዕራፍ እንጂ ለሙሉ ጉዞውህ አብረው ሊጓዙ አይደለም። ይህ ደግሞ ምንም ችግር የለውም። ያንተ ኃላፊነት ሁሉንም ሰው ተሸክሞ መጓዝ አይደለም። ያንተ ኃላፊነት ማደግ ነው። እስኪ አንድ ቀላል ምሳሌ ልስጥህ። የኮካ ኮላ አሰራር ለምን ይህን ያህል ታዋቂ እንደሆነ ታውቃለህ? ምክንያቱም ሚስጥር ስለሆነ ነው። አሰራሩን አደባባይ ላይ ቢያወጡት ኑሮ ነገ ሁሉም ሰው በየጓዳው ኮካ ኮላ መስራት ይጀምር ነበር። የሰው ልጅ ህልምም ልክ እንደዚሁ ነው። ህልምህን ገና በጠዋቱ ለሁሉም ሰው የምታካፍል ከሆነ ሰዎች የራሳቸውን አስተያየት ይጨምሩበታል። ይህ እኮ አያዋጣም፣ በጣም ከባድ ነው፣ ፈጽሞ ሊሳካ አይችልም ይሉሃል። 50 አፍራሽ አስተያየቶችን ከሰማ በኋላ እጅግ ጠንካራ የነበረው ህልምህ እንኳን ሳይቀር እየሟሸሸ ይሄዳል። ስለዚህ ህልምህን በንቃት ጠብቅ። እይታቸው ሰፊ ከሆነና በማደግ ከሚያምኑ ሰዎች ጋር ብቻ ተወያይ። አንዳንዴ ለህልምህ ትክክለኛውን ቦታ የማስታወሻ ደብተር ውስጥ እንጂ የሁሉም ሰው ጆሮ ላይ አይደለም። እስኪ ሌላ ጥያቄ ልጠይቅህ። ህፃናት ለምን በፍጥነት ይማራሉ? ምክንያቱም ሞኝ መስሎ መታየትን አይፈሩም። አንድ ህፃን በአንድ ሰዓት ውስጥ 100 ጥያቄዎችን ሊጠይቅ ይችላል። አዋቂዎች ግን አላዋቂ ነህ ተብሎ እንዳይታሙ ስለሚፈሩ አንዳችም ጥያቄ አይጠይቁም። ነገር ግን መማር የማወቅ ጉጉትን ይጠይቃል። ጥያቄዎችን ጠይቅ፣ መጽሐፍትን አንብብ፣ ትምህርታዊ ቪዲዮዎችን ተከታተል፣ አዳዲስ ክህሎቶችን ተማር። ዛሬ እጅግ አስደናቂ በሆነ ዘመን ውስጥ ነው የምንኖረው። በኢንተርኔት ላይ ማንኛውንም ነገር መማር ትችላለህ። ፕሮግራም ማድረግን፣ የገበያ ጥናት፣ ቢዝነስን፣ ቋንቋዎችን፣ ብቻ ምን አለፋ። አሁን ላይ ችግር የመረጃ እጥረት አይደለም። ትልቁ ችግር የዲሲፕሊን እጥረት ነው። እውቀት በየቦታው ሞልቷል። ነገር ግን ትኩረት ማድረግ እጅግ ብርቅ ሆኗል። የውስጥ መነሳሳት ወይም ሞቲቬሽን ልክ እንደ ቡና ነው። ይሰራል፣ ነገር ግን ለጥቂት ሰዓታት ብቻ ነው። ዲሲፕሊን ግን ከዚህ የተለየ ነው። ዲሲፕሊን ስንፍና በተጫነ ጊዜም ይሰራል። ማንም ሰው በማያየ ሰዓትም ይሰራል። አየሩ በከፋ ጊዜም አሊያም ኔትፍሊክስ አዲስ ፊልም ባወጣበት ሰዓትም አቋሙን አይቀይርም። ዲሲፕሊን ማለት ይህንን ነገር መስራት ባያሰኘኝም እንኳን ማድረግ ስለሚገባኝ አደርገዋለሁ ብሎ መወሰን ነው። በህልም አላሚዎችና በገንቢዎች መካከል ያለው ልዩነትም ይህ ነው። ህልም አላሚዎች ስሜታቸው ትክክል እስኪሆን ይጠብቃሉ። ገንቢዎች ግን በማንኛውም ስሜት ውስጥ ሆኖ ስራቸውን ይሰራሉ። ሌላው አስገራሚ እውነታ ደግሞ ይህ ነው። ሰዎች በአንድ ሳምንት ውስጥ ሊሰሩ የሚችሉትን አግዝፎ ያስባሉ። ነገር ግን በ5 ዓመት ውስጥ ሊሰሩ የሚችሉትን አቅልሎ ይመለከቱታል። አንድ ሰው አንድን ፕሮጀክት ይጀምርና ከ3 ወር በኋላ አላዋጣም ይላል። ችግሩ አብዛኛው ሰው በዚህ ማንም በማያየው የድካም ጊዜ ውስጥ አቋርጦ ይወጣል። ነገር ግን ሌሎች ተስፋ ቆርጦ ሲያቆሙ አንተ ከቀጠልክ በማያወላውል ሁኔታ ከፊት ትቀድማለህ። ዋጋ ያለው ነገር እየሰራ ከሆነ ትችት መምጣቱ አይቀርም።
አንዳንዶቹ ይስቁብሃል፣ አንዳንዶቹ ይጠራጠሩሃል፣ አንዳንዶቹ ደግሞ ጊዜህን እያባከንክ ነው ይሉሃል። በጣም ጥሩ ትችት ማለት በነፃ የሚገኝ ነዳጅ ነው። እንደ ኃይል ማመንጫ ተጠቀምበት። አንድ ሰው ይህንን ማድረግ አትችልም ሲልህ ፈገግ በልና ስላነቃቃኸኝ አመሰግናለሁ በለው። ከዚያም ዞር ብለህ ስራህን ቀጥል። ይህንን ፈጽሞ አትዘንጋ። ማንም ሰው የማይተችህ ከሆነ ምናልባት ምንም አዲስ እና ትኩረት የሚስብ ነገር እየሰራ አይደለም ማለት ነው። ህይወት ትፈትንሃለች። እቅዶችህ ይከሽፋሉ፣ ሀሳቦችህ ይቀየራሉ፣ ያመንካቸው ሰዎች ያሳዝኑሃል። ነገር ግን ጠንካራ ሰዎች አንድ ትልቅ ነገር ይረዳሉ። ውድቀት ማለት መረጃ እንጂ ማንነት አይደለም። አንድ ነገር ካልተሳካ ከስህተት ትማራለህ፣ አስተካክለህ ደግሞ እንደገና ትሞክራለህ። ብቸኛው እና እውነተኛው ውድቀት ራስህ ላይ ተስፋ መቁረጥ ብቻ ነው። እስኪ በመጨረሻ እጅግ አደገኛ ስለሆኑት የስኬታማ ሰዎች አይነት ልንገርህ። ፈጽሞ አይፎክሩም፣ ከማንም ጋር አይከራከሩም፣ ሁሉንም ሰው ለማስደሰት አይሞክሩም። ዝም ብሎ መማራቸውን ይቀጥላሉ፣ ራሳቸውን ያሻሽላሉ፣ ህይወታቸውን ይገነባሉ። ከዚያም አንድ ቀን ሰዎች ሁሉ ስኬት ከየት መጣ ይላሉ። ከየትም አልመጣም። ዓመታትን ከፈጀ የጸጥታ ውስጥ ስራ የመጣ ነው። አስታውስ፣ ጩኸት ትኩረትን ይስባል፣ ትኩረት ግን ውጤትን ይፈጥራል። ስለዚህ በዚህ ሀሳብ ላሰናብት። በዙሪያ ያሉ ሰዎች ያንተን እድገት ባይረዱት ምንም ችግር የለውም። ራስህን ስታሻሽል ለአንዳንድ ጓደኞችህ ምቾት ባይሰጣቸውም ምንም ችግር የለውም። ዘመዶችህ በህልምህ ላይ ቢጠራጠሩ አሁንም ምንም ችግር የለውም። ምክንያቱም ያንተ ህይወት የቡድን ስራ አይደለም። ህይወትህ ሙሉ በሙሉ ያንተ ኃላፊነት ነች። ስለዚህ በማለዳ ንቃ፣ ብዙ አንብብ፣ አዳዲስ ክህሎቶችን ተማር፣ ግብህ ላይ አትኩር፣ በጸጥታ ተጓዝ። እንዲሁም ራሱ በራሱ የሚናገርን ድንቅ ህይወት ገንባ። አንድ ቀን አንተን ይጠራጠሩ የነበሩ ሰዎች ዋው እንዴት የታደልክ ነህ ይሉሃል። አንተም ፈገግ ትላለህ፣ ምክንያቱም እውነታውን ታውቀዋለህ። እድል አልነበረም፣ ይልቁንም ትኩረት፣ ትዕግስትና በጸጥታ የተሰራ ጠንካራ ስራ ነበር። አሁን ወደ ህይወትህ ተመለስና የነገው ራስህ የሚኮራበትን ድንቅ ሰው ዛሬውኑ መሆን ጀምር። ስለተከታተልከኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ